ጭራሽ አልሰራም አልከፍትም ያላችሁ ቪዲዮ በቪኤልሲ ማስተካከል ትችላላችሁ። ለምሳሌ የቆየ ቪዲዮዎች ከሆኑ በቪኤልሲ አስተካክላችሁ ኮንቨርት አድርጋችሁ መጠቀም ትችላላችሁ። ብዙ ጊዜ የቆዩ ቪዲዮዎችን በዴክ የተሰሩ ቪዲዮዎችን ቆየት ያሉ ኦልድ የሆኑ ቪዲዮዎችን በቪኤልሲ አስተካክለን አሁን ላይ ባሉት በቲቪ መጠቀም እንችላለን። ብዙ ጊዜ ቲቪ ላይ የማይከፍቱልን ቪዲዮዎችን በቪኤልሲ ኮንቨርት አድርገን ማስተካከል እንችላለን ማለት ነው። ለምሳሌ እዚህ ጋር የምታያቸው ቪዲዮዎች እነዚህ ፎቶዎች እና ቪዲዮዎች ኮራፕት ሆነውብኛል ይታያችኋል። ይሄ እንደዚህ የኮራፕት ምልክት ነው። እነዚህኞቹ አይከፍቱም ማለት ነው። ለምሳሌ ይሄ ፎቶ ነው። ፎቶውን ኦፕን ብለው አይከፍትልኝም ይታያችኋል። ልክ እንደዚህ ነው የሚለኝ። በቀጣይ ያሳያችኋለሁ ፎቶውን እንዴት ሪከቨር እንደምታደርጉ። ዛሬ ግን ቪዲዮ ነው ማሳያችሁ። እነዚህ ቪዲዮዎች ለምሳሌ የማይከፍቱ ቪዲዮዎች ናቸው። ሙሉ እነዚህ የማይከፍቱ ቪዲዮዎች ናቸው ይታያችኋል። እነዚህ ኮራፕት የሆኑ ቪዲዮዎች ናቸው። እነዚህ ቪዲዮዎችን እንዴት ነው የምታስተካክሉ አሳያችኋለሁ። ለምሳሌ አንድ ቪዲዮ ከነዚህ ውስጥ ፕሌይ ብዬ ላጫውተው ቪኤልሲን ከፍቼ ያው ቪኤልሲን ከፍቼ ለምሳሌ ይሄንን በርዝዴይ ቪዲዮ የሚለውን ላጫውተው ታያችኋል። አይከፍትልኝም። ምንጊዜም የሚሰራ ቪዲዮ እዚህ የመጨረሻ ቁጥሩን እዚህ ጋር ታይሙን ያሳየኛል ማለት ነው። እንደዚህ ሎድ የሚያደርግ ከሆነ ግን ኮራፕት ሆኖብኛል አይከፍትልኝም ማለት ነው። የሚከፍት ቪዲዮ ግን ቀጥታ ከአንዳንድ ነው የሚከፍትልኝ። ለምሳሌ ላስገባው ታያችኋል። የሚከፍት ቪዲዮ ከአንዳንድ እንደዚህ ነው የሚከፍትልን ማለት ነው። ስለዚህ ይህን ቪዲዮ እንዴት እንዳስተካክሉ አሳያችኋለሁ። ቪኤልሲ ሙሉ ልዝጋውና ድጋሚ ልክፈተው። ይኸው ቪኤልሲያችሁን ትከፍታላችሁ። ቪኤልሲያችሁን ከከፈታችሁ በኋላ እዚህ ጋር ይመጣላችሁ አማራጮች አሉ። ሚዲያ የሚል አለ፣ ፕሌይባክ የሚል አለ። የመጀመሪያውን እዚህ ጋር ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እዚህ ጋር ወደ ታች ትወርዱና ኮንቨርት ኤንድ ሴቭ ምትል ትፈልጋላችሁ። እዚህ ጋር ኮንቨርት ኤንድ ሴቭ ክሊክ ታደርጉታላችሁ። ይታያችኋል። ይኸው እዚህ ጋር ይሄ አማራጭ መጥቶላችኋል። ዩ ካን ሰሌክት ይላል እዚህ ጋር። ስለዚህ እናንተ እዚህ ጋር አድ ታደርጉታላችሁ። አድ የምታደርጉት ኮራፕት የሆነባችሁ ቪዲዮ ነው አድ የምታስገቡት። እዚህ ላይ አድ የሚለውን ክሊክ አደርጋለሁ። ቅድም ጊዜ አልከፍትም ያለኝ ምንድነው በርዝዴይ የሚለው ቪዲዮን እሱን ፈልጌ አስገባዋለሁ ማለት ነው። ይኸው አገኘሁት። ይሄ በርዝዴይ የሚለው ቪዲዮ ቅድም አልከፍትም ያለኝ ማለት ነው። እዚህ ጋር ፋይል ኔም ነው በርዝዴይ ምን ይለኛል። እዚህ ጋር ሚዲያ ፋይል የምትለዋን እስቲ ኦል ታርጉታላችሁ። ኦል ታርጉትና ዘን ኦፕን ታርጉታላችሁ። ኦፕን ካደረጋችሁት በኋላ እዚህ ጋር ምን የምትነኩት ነገር የለም። እዚህ ጋር ዩዝ የሚል አለ። እዚህም እንደጠፋች ነው የምታዩት። ይሄኛውንም እንደዚሁ እንደጠፋች ነው። ምን የምታደርጉት ነገር የለም። ኮንቨርት ታደርጉታላችሁ። ከዛ በኋላ የመጨረሻ እዚህ ጋር ይመጣላችሁ ዴስቲኔሽን ፋይል የሚል አለ። ከዛ ፕሮፋይል የሚል አለ። እዚህ ውስጥ ገብታችሁ የምትመርጡት አሁን ተመልካቾቼ እዚህ ውስጥ ገብታችሁ ብዙ አይነት ነገር ማስተካከል ትችላላችሁ። ለምሳሌ ወደ ኤምፒ3 መቀየር ስትፈልጉ እዚህ ገብታችሁ መቀየር ትችላላችሁ። ለትናንሽ ለበተን ስልኮችን ከፈለጋችሁ እዚህ ውስጥ ገብታችሁ መቀየር ትችላላችሁ። ይታያችኋል። ለአይፎን ትችላላችሁ፣ ለአይፓድ ትችላላችሁ፣ ለዩቲዩብ ትችላላችሁ። ሙሉ እዚህ ጋር አለላችሁ። ዛሬ ግን እኛ የምናሳያችሁ ኮራፕት የሆነ ቪዲዮን ወደ ቲቪ እንዲከፍትልን ወይንም ቪዲዮአችን ለማስተካከል ነው። ስለዚህ የመጀመሪያውን እዚህ ጋር ኤችቱ 264 የምትሏን ትመርጡታላችሁ። ኦኬ ትሉታላችሁ። ከዛ በኋላ ካጠገቡ ላይ ያለው እቺ ቀስት ምልክቷን እሷን አንድ ክሊክ ታደርጋላችሁ። ክሊክ ካደረጋችሁት በኋላ እነዚህ 1 2 3 4 5ቱም ራይት መሆናቸውን ቼክ ታደርጋላችሁ። እነሱ ቼክ የሚሆኑት እዚህ ጋር እቺኛው ጋር በራችልን ነው። ቻይቶ እዚህ ጋር ኤሚ4 ምትሏ እሷ ላይ ካልሆነች አምስቱም አይበራልንም ማለት ነው። ለምሳሌ እዚህ ጋር ባረገው ታይቷል 3 ነው። 2 ኤክስ አለው። እዚህ ጋር ባረገው ታይቷል አንድ ራይት ነው ያለው። እዚህኛው ባረገው ስለዚህ እዚህኛው ላይ አርጋችሁ ሴቭ ብትሉት አይሰራላችሁ ማለት ነው። ስለዚህ የት ጋር ታረጉታላችሁ? እዚህ ጋር ኤሚ4 ምትሏን ኤምኦቪ ምትሏን እሷ ላይ ሴቭ ታረጉታላችሁ። ስለዚህ ተቀጥሉና እዚህ ጋር ሴቭ ትሉታላችሁ። ይኸው ብሮዝ ሚላል ቦታ ትመርጡለታላችሁ። ታስተካክሉበት ቦታ የተስተካከለ ቪዲዮን አዲስ ቦታ ዲስክቶፕ ላይ አስቀምጠው አስቀምጠውና እዚህ ጋር ማክ ሚዲያ ብዬ ሴቭ ልበለው። ዘን ሴቭ ትሉታላችሁ። ከዛ በኋላ ሁላችሁ እነዚህ ጨርሳችኋል። ምን አደረጋችሁ? እዚህ ጋር ፕሮፋይል የምትለዋን ኤችቱ 264 አደረጋችሁ። ኤምፒ3 ያደረጋችሁ ኤምፒ4 አድርጋችኋል። እዚህ ውስጥ ገብታችሁ እነዚህ ቼክ ቦክሱን ቼክ አድርጋችኋል። እዚህ ላይ ከሆነላችሁ ይሰራላችሁ፣ እዚህ ላይ ከሆነ አይሰራላችሁም፣ እዚህ ላይ ከሆነ አይሰራላችሁም። ምን ጊዜ መሆን ያለበት እዚህኛው ላይ ነው። እነዚህ አራቱ ላይ መሆን አለባቸው፣ እነዚህ ላይ መሆን አለበት። ስለዚህ ሴቭ ትሉታላችሁ። ሴቭ ካደረጋችሁት በኋላ ምንም የምታደርጉት ነገር እዚህ ጋር ዴስቲኔሽን ቦታ መርጣችኋል። ማክ ሚዲያ የሚል ፎልደር ሰጥቻለሁ። መጨረሻ ላይ እዚህ ጋር ስታርት የሚለውን አንድ ክሊክ ታደርጋላችሁ። ክሊክ ካደረጋችሁት በኋላ
ታያችኋል። ቅድም አላሳየም ያለኝ ደቂቃ፣ አሁን ግን ስንት ነው ቪዲዮአችን 39 ደቂቃ ነው። ታያችኋል። አሁን ታያችኋል ኮንቨርት እያደረገልኝ ነው፣ እየከፈተልኝ ነው ማለት ነው። መጀመሪያ ግን ደቂቃውን አያሳየኝም። ልክ እንደዚህ አይሄድም ማለት ነው። ይሄኛውን ሲጨርስ እንጠብቀዋለን ትንሽ። ያው የጨረሰልኝ ተመልካቾቼ፣ በጣም በፍጥነት እየሄደልኝ ነው። 39 ደቂቃ ነው። 36 ደርሷል። ኦልሞስት እየጨረሰ ነው። ጨርሷል ማለት ነው። አሁን ቅድም አልከፍትም ያለው ቪዲዮን ሄደን ዴስክቶፕ ላይ ማክ ሚዲያ የሚል ያው ይሄኛውን እንከፍተዋለን ማለት ነው። ይታያችኋል። ምስሉ ራሱ ቀየሩ። የመጀመሪያው ግን ጭራሽ የማይከፍት ነበር። አሁን ግን ሌላ ምስል አምጥቶልኛል። ይሄንን አምጥቼ ድራግ አድርጌ ልክፈተው። ያው ማክ ሚዲያ የሚለውን የቅድሙን ይታያችኋል። ያው 39 ደቂቃ ከ38 ሰከንድ ከፍቶልኛል ማለት ነው። እንደዚህ አድርጋችሁ መክፈት ትችላላችሁ ማለት ነው። ያው መሄድ ይችላል እስከ መጨረሻው ብታዩት ያው ይከፍትላችኋል ማለት ነው። ያው እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። በቀጣይ ኮረፕት የሆነባችሁ ፎቶአችሁን በምን አይነት መንገድ እንደታስተካክሉ አሳያችኋለሁ። ለዛሬ ያስኩላችሁ ትምህርት ይሄን ይመስላል። ይመቻችሁ።